ሰላም ጤና ይስጥልኝ። እንኳን ወደ እንማማር 21 በሰላም መጣችሁ። ዛሬ ወደ እናት ሀገሬ ኢትዮጵያ ወስዳችኋለሁ። የኢትዮጵያ የበዓል ድምቀት የሆነውን የዶሮ ወጥ አሰራር ከገበያ ጀምሮ ያለውን ሙሉ ሂደት አብረን እናያለን። ለወጣችን የሚሆን ምርጥ የሀበሻ ዶሮ እየመረጥን ነው። የኢትዮጵያ ገበያ መዓዛው፣ ግርግሩ የራሱ የሆነ ድምቀት አለው። እስቲ እዩት የሀገሬን ገበያ እንዴት ደስ እንደሚል። ያ ሁላችንም እንደምናውቀው ዶሮ ወጥ የሚጀምረው ከገበያ ነው። ትክክለኛውን ዶሮ መምረጥ፣ ንጹህ በርበሬ፣ ትኩስ ቅመሞች ማግኘት የወጡን ጣዕም 50% እንደሚጨምረው ስንቶቻችንን የምናውቀው? ወደ ቤት ተመልሰናል። አሁን ትልቁ ስራ ተጀመረ። ዶሮ ወጥ ትዕግስት ይጠይቃል። ሽንኩርት ልጠን ከመክተፍ ጀምሮ ዶሮአችንን ገነጣጥለን በደንብ በሎሚ እና በጨው በጥንቃቄ ማጽዳት፣ እነዚህ ሁሉ ለምግብ መሰረቶች ናቸው። በእንማማር 21 እንደምንለው አሰራሩን ካወቅነው ማንኛውም ሰው ጣፋጭ ምግብ መስራት ይችላል። ሽንኩርቱ ውሃውን መጥቶ መቅላት ሲጀምር ዘይት እንጨምራለን። ትንሽ ሽንኩርቱን ከዘይት ጋር ጥብስ ካደረግነው በኋላ በመቀጠል ነጭ ሽንኩርትና ዝንጅብል እንጨምራለን። በመቀጠል በርበሬ እንጨምራለን። በርበሬያችንን በደንብ ሽት አድርገን ካቁላላ ነው በኋላ ይህን ድንቅ የሀገር ቤት ቅቤ ስንጨምር የሚያመጣው መዓዛ ልነግራችሁ አልችልም፣ በቃላት አይገለጽም።
ይኸውላችሁ ከገበያ የጀመረው ጉዞ በዚህ በሚያምር ማዕድ ተጠናቋል። ቅላቱ ጣዕሙ ልክ እንደ እናቶቻችን ጣዕም ያለው ዶሮ ወጥ ሆኖልናል። ይህን ቪዲዮ ስለተከታተላችሁኝ አመሰግናለሁ። የሀገሬን ትዝታና ጣዕም ያካፈልኳችሁ ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላም ቆዩልኝ። ቻው